ኤምሬ ማንም ሰው ያለ አይመስልም። አዎ፣ ግን እንዴት አንድ ሰው ከቤቱ ሲወጣ በሩን ከፍቶ ትቶ ይሄዳል? ድንገት ጎረቤት ጋር ሄዶ ይሆናል። ቡናው ትኩስ ነው። ቦርሳውና ጃኬቱን ቤት ውስጥ የለም። ኮምፒውተሩም ክፍት ነው። ጎረቤቶቹን ሄደን እንጠይቅ። እኔም ህንጻ ውስጥ እየተዟዟርኩ ጠይቃለሁ። ምናልባት ጥበቃውም አይቶት ሊሆን ይችላል። ለጣቢያው የጠፋ ሰው ብለን እናመልክት ጓደኛዬ። እኔም እንደሱ ነው የማስበው። ውስጤ ምንም ደስ አላለውም። ወይ ጠፍቷል ወይም ተጠልፏል። በሉ ቶሎ በሉ፣ ፍጠኑ። እሺ፣ እንዴት ናችሁ ሙሽሮች? ሁሉም ነገር ደስ ይላል። በጣም አመሰግናለሁ አጎቴ ታየር። አሁንም አጎቴ ታየር ብለሽ ልትጠሪኝ ነው? አሁን ውድ ልጄን አግብተሽው ሁሌ የምፈልገው ሴት ልጅ ሆነሻል። እባክሽ አባቴ በይ። አጎቴ ስትይኝ ይከፋኛል። እሺ አባቴ። አሁን አስደሰትሽኝ። ለነገሩ ድሮም ቢሆን እንደ አባትሽ ነኝ። ወላጆችሽ አህመትና ዘሪን በህይወት ቢኖሩ ኖሮ በጣም ደስ ይላቸው ነበር። አዎ በጣም ደስ ይላቸው ነበር፣ ግን ደግሞ በጣም የሚገርማቸው ነበር። ምክንያቱም መርትን ብቻ ነበር የሚያውቁት። አይ አባትሽ አህመት ስለ ፋቲ ሁሉንም ነገር ያውቅ ነበር። አሁንም ጓደኛዬ ይናፍቀኛል። ለማንኛውም ውድ አባትሽ ከጎንሽ ስለሌለ ቅር አይበልሽ። ከአሁን በኋላ እኔም አባትሽ ነው። አባትሽ ታየር ዱንዳር ነው። እና ሽማግሌ አባታችሁን ወደ ኢስታንቡል ከላካችሁት በኋላ ወዴት ሄዳችሁ ነው የጫጉላ ሽርሽራችሁን ማሳለፍ የምትፈልጉት? እስካሁን ስለ ሽርሽሩ አላወራንም፣ ግን ሚስቴ የፈለገችበት ቦታ እንዳለን። እሺ የፈለጋችሁትን ወስኑ። ደስ እንዳላችሁ ተዝናኑ። ስትመለሱ ቤቱ ተዘጋጅቶ ይጠብቃችኋል። የላይኛውን ክፍል በሙሉ ሰጣችኋለሁ። አንድ ላይ አብረን እንኖራለን። እሱ አስፈላጊ አይደለም፣ እናቴ ጋር እንቆያለን። ኑልፊር የምትፈልገው አይነት ቤት ስናገኝ እንገዛና ወደዛ እንገባለን። እሺ እንደፈለጋችሁ ልጄ። ዋናው አለመለያየታችሁ ነው። የጥንዶች ጎጆ ቤት ቤተመንግስት ይሆናል። እስከ መጨረሻው አንድ ላይ ሁኑ። መቼም እንዳትለያዩ። በዚህ ዓለም ላይ ትልቁ ሀብታችን ፍቅር ስለሆነ እንዳትለቁት። አስሊ ልጄ፣ ኑልፊር በጊዜ ነው የተኛችው? ቆየች። ኑልፊር ልታናገራት እንደነበር ሰምቼ ነው ቢሮ የመጣሁት። አናገርካት? አዎ። ምንድነው ችግሩ? ኤሊፍ፣ ኑልፊር ራሷ ልትነግርሽ ትፈልጋለች። ነገ ሶስታችን እንገናኛለን። ከዛ ሁሉንም ነገር ታውቂያለሽ። እሺ፣
ነገ ጧት ላይ ሄደን እናግራታለን። በጣም ከባድ ቀን ነበር ያሳለፍኩት። ለዛሬ ያየሁት ይበቃኛል። ንገሪኝ፣ በጭንቅላትሽ አትያዥው። እንዴት አወቅ? ልብሽ ነግሮኝ። እስኪ ልቤ ምንድን ነው የሚለው? ትክክል ነኝ? የገመትኩት ነው? እንሂድ፣ ያለበለዚያ የትም መድረስ አንችልም። እንሂድ። ብንሄድ ይሻላል። ኦማሬት ነው የምንሄደው? መንገዱ እኮ በዛ ነው። እንግዲህ ጓደኞቻችን ወደ ፔሎ ቤት ሄደዋል። ኢፔክን ለመጠበቅ ማለት ነው። ሰራሃትና ኤሪፍ ድንገት ደግሞ ሊሄዱ ይችላሉ እና ፖሊሶቹ ቤቱን ለትንሽ ቀናቶች ይጠብቁታል። እና አርዳም እዛ ነው ያለው። እናማ ሴቶቹን የሚጠብቃቸው ሰው ስላለ የምወዳትን ልጅ አቅፌ እንቅልፍ ይወስደኛል ማለት ነው። በእርግጥ የራሳችን ቤት ብተኛ ደስ ይለኛል፣ ግን ትላንትና ተናደሽ ጥለሽኝ ሄድሽ። ስለዚህ እሱንም አተነዋል። ቤት የለንም። ሲጀመር እሱ ባንተ ምክንያት ነው። አንተ ነህ ያናደድከኝ። በእኔ ምክንያት ነው? አዎ። ትቼዋለሁ። እውነት ትቼዋለሁ። አዎ፣ ብትተው ይሻልሃል። ምክንያቱም አሪፉም ኦማር ተሸናፊውም ኦማር ነው። ምን ደግመሽ በይው እስኪ። ቆይ የትኛው ኦማር ነው አሪፍ? በመጨረሻ ሚስዮንሽን ቆንጆ ኑልፌር ዱንዳር። በጣም ናፍቀሽኛል። አልናፈኩሽም እንዴ? ረፋት አልፈልግም። አትፈልጊም? አዎ አልፈልግም። ያጠፋሁት ነገር አለ? አዎ። ምን? በእነዚህ እጆች ባህርን ነክታታል። እነዚህ ከንፈሮች ባህርን ስመዋታል። ሁሌም ስትነካኝ ጭንቅላቴ ውስጥ የሚታየኝ እሱ ነው። ባህርን ስትሰማት፣ ጸጉሯን ስትነካት። ፋቲ ምንም ነገር አልፈልግም በቃ። እሺ ምንም ካልፈለግሽ ይቅር። አትጨቀጭቀኝም? አታስገድደኝም? ኑልፌር፣ ስህተቶች ሰርቼ ሊሆን ይችላል፣ ግን እንስሳ አይደለሁም። ከመጀመሪያው መጀመር እፈልጋለሁ። ላስደስትሽ እፈልጋለሁ። ድጋሚ እንድታምኝ እፈልጋለሁ። ይቅርታ አድርግልኝ። እስከምትፈልገው ጊዜ ድረስ እጠብቅሻለሁ። ግን ግራ እያጋባሽን ነው። ለማንኛውም ይህን ጸባይ መቻል አለብን። ስለዚህ ፊልም እኔ ኑልፌር፣ መጀመሪያ እንገናኝ። እኔን ሳታናገሪ ፋቲን እንዳታገኘው። እዚህ ነው የምተኛው? አዎ። ምን አስበህ ነበር? እንጃ አላወኩም፣ ግን ክፍላችን ውስጥ አንድ ላይ የምተኛ መስሎኝ ነበር። ክፍላችን ውስጥ? ውይ አርዳ፣ ውይ አርፈህ እዚህ ተኛ። እሺ ኢፔክ ተኝታለች፣ ድምፅህን ቀንስ። እሺ ተኛለሁ፣ ግን አብረን ተቃቅፈን አንተኛም? አርዳ፣ ስነ ስርዓትህን ካለስክ እመታሃለሁ። እሺ ግን እኔ ይህን ምሽት እንደዚህ አላሰብኩትም ነበር። በደንብ ተቃቅፈን እየተሳሳምን እንተኛለን፣ ከዛ ጠዋት አብረን እንነቃለን። አርዳ፣ ለ3 ቀን ብቻ ነው የማውቅህ።
እና ካሁኑ መኝታ ቤቴ መግባት ፈልግ በልተኛ እሺ በቁመህ አታልም አረ በፈጣሪ ለ3 ቀን 4 አመት የፖሊስ ኮሌጅ 4 አመት ዩኒቨርሲቲ ማለትም ለ8 አመታት አንካራ ውስጥ ብቻ ከዛ ስራ አስገድዶን ተያያዝን ወደ ኢስታንቡል መጣን ለ15 አመት ከ3 ቀን እንተዋወቃለን ደህና ዳር አርዳ ደህና ዳር ወይ ፔሎ የኔ ቆንጆ ግን ምን እየሆነች ነው አንድ ኩላሊት እያለ ትጠጣለህ ጉበት ሲከዳ ደግሞ የምታደርገው እና የለም አታስብ ዘመድ የዕቃ መለዋወጫ ንግድ አለኝ አራ እንደዚህ ደስ ካለ ጅል አሽከሮች ስራቸውን በደንብ ሰርተዋል ማለት ነው አዎ ካንተ ሰዎች የኔ ሰዎች አስተዋይ ውሾች ናቸው እጁ ላይ በጣም አምሮብህ ነበር ወጣት መልከ መልካም ትመስላለህ ፎቶ እንደሚያምርብህ አላወኩም ነበር ሌላ ኮፒ የለውም አይደል የለውም አሊ ጣቢያ ውስጥ ያለውን ሁሉንም አጥፍቶታል እኔ ደግሞ የቀረውን ነገር አንድም ሳይቀር በሙሉ አጽድቼልሃለሁ ሌላ ጊዜ ቤንዚን ስትገዛ ከስራ በፊት ቀድመህ ግዛ የት ነው የምትሄደው ቤቴ ነው ልውውጣችንን ጨርሰናል ምን ቀረን ማለት ልውውጣችንን ጨረስን አይደል እና ታዲያ ለምንድን ነው የኔ እጅ ባዶ የሆነው ሴ ከዚህ በላይ ደግሞ ምንድን ነው የምትፈልገው ምን ቀረ ስማ የሞተው አባቴ ምን ይል ነበር መሰለ በዚህ ዓለም ላይ ምንም ነገር ቢሆን በነፃ ይታለፍም ይል ነበር ጥሩም ሆነ መጥፎም ሆነ የተውከውን ቆሻሻ አስወግጃለሁ የፖሊሶቹ ቀኝ እጅ የሆነውን ልጅም ሰዎች ያስወግደውታል የሚያጋልጥን መረጃ አጥፍቼ ህይወትን አትርፌልሃል ስለዚህ ይህን ሁሉ ነገር ለአንተ ስላደረግኩልህ ክፍያዬን ማግኘት አለብኝ አይደል ሁሴን ይኸው እንደፈለግክ አድርገው ይኸው እንደፈለግክ አድርገው ሰውየው እንዳንተ ገንዘብ የሚወድ ሰው ስለሌለ በደንብ አስታውስ እንደዚህ አይነት ስህተት ደግመህ መስራት የለብህም ዘመዴ ራስህን ሳታይ ለእኔ ምክር ትለግሳለህ ከየት ነው የመጣኸው ፔንጉዊን ይመስላል ከሰርግ ነው የመጣሁት ማን ተጋባ በቅርቡ ማወቅህ አይቀርም ኤሊፍንና ኡማርን ማለየት ባትችልም እኔ ሁሌ ሌላ አማራጭ እፈልጋለሁ ወንድሜ ዘና በል እኔ ባልኖር ምን ሊውጥ እንደሚችል ሳስብ በጣም ይገርመኛል ሁሴን ምንድነው ሻምበል እንደዚህ አይነት አሰልቺ ቀን በኋላ ሻማና መጠጥ ትንሽ ይከብዳል ግን ምን እናድርግ ኤሊፍ ያለን በጣም ትንሽ ጊዜ ነው አላስፈላጊ ሊሆን ይችላል ግን ጊዜያችንን ዘና እንበልበት እንዴት ነው እሱን የምናደርገው እንዴት ነው የምናደርገው ሰዓት ይቆማል ሁሉም ነገር ይቆማል ለአንድ ምሽት ብቻ መሬት በቀስታ ፀሐይን ትዞራታለች ዓለምም እኛ እንደምንፈልጋት ትሆናለች ፍቅራችን ግን ይሄ ሁሉ ይገባዋል ልክ የህይወትን ያህል
ፍቅራችንም ውድ ነው። Tutamazsın aç kanatlarını, bırak korkuların orada kalsın, biz seninle sonsuz olalım. Her sabah yanında uyansam, gözlerinde yakamoz olsam, ömrümü ömrüne doladım, bırak sen de kaybolayım. Sen de benim yarınım var, inan bana, ne olur korkma. አዎ ነገሮች ከተፈጠሩ በኋላ በጣም ሳስብ ነበር ምን ማድረግ እንዳለብኝ፣ እንዴት እንደምቋቋመው። ሁሉም ሰው ስለ ኢፔክ ልጅ ጥርጣሬ አለው። ሁሉም ሰው የራሱ ጥርጣሬ አለው። አባትየውም ሳይቀር ጠርጥሮ ሊያጣራ ሄዶ ነበር። ከፊሊስ ጋር ተነጋግረን ትንሽ ጥናት አድርገናል። 3-4 የዲኤንኤ ምርመራ የሚያደርጉ ቦታዎች ሄደን ነበር። ሁሉንም መረጃ ጠይቀን ነበር፣ ግን ምንም አልሰጡንም። ምክንያቱም ሚስጥራዊ መረጃ ስለሆነ መረጃውን ለማግኘት ፖሊስ መሆን አለብን። ለዚህ ነው የፈለግሽኝ? ብራቮ! ነገሮችን ቶሎ ትገነዘባለህ። በል እንግዲህ ፖሊስ እንደሆን ካሳየኝ። የዛች ኢፔክ ልጅ የኦማር መሆኑን አጣራ። ውይ አርዳ፣ ብዙ ፓርስሊን የካተትከው ሲበዛ አልወድም። እኔም ሶፋ ላይ መተኛት አልወድም፣ ግን በዚህ ህይወት ውስጥ ሁሌ የምንፈልገውን ነገር አናገኝም። ተሳሳትኩ ወዴ? በጣም ጥሩ። አሁን ስለገባህ ደስ ብሎኛል። አርዳ ቀስ በል፣ ትቀሰቅሳታለህ። ሌሊቱን ሙሉ አልተኛችም። ስለ ልጇ እያሰበች ነበር። ስለያዝ አሁንም ያንን ስም ምን ላደርግ ታዲያ? ለብዙ ዓመታት ህልማቸው እሱ አልነበር? ልጅ ወልደው ወንድ እንዲሆንላቸውና ስሙን ያዝ እንደሚሉት ደጋግመን የሰማ ነው። ግን ትናንትና ደግሜ ስሰማው ማመን አልቻልኩም። እኔም የድሮን ለማስታወስ ይሆናል ልጇን እንደሱ የሰየመችው። ግን ለምን ሁሌም የሱን ስም እየሰማች ራሷን በትዝታ ትቀጣለች? እኔ ግን ፈጽሞ እንደሱ አላስብም ሆዴ። ስሙን ስትናገር ኦማርን ያየችው አስተያየት ትናንትና እያሰብኩ መተኛት አልቻልኩም። ሁለቱም ከተመረቅን በኋላ ወደ ቫን እንዲያገለግሉ ተመደቡ። ከሁለት ወር በኋላ ልጅቷ ገባች እና በቀኑ መሰረት ከሄድን ልጁ ያለ ጊዜው ነው የተወለደው። እንደሚመስለኝ ልጁ ኦማር ነው። ሌሊቱን ሙሉ ሳተኛ እንደ ወረኛ ሴት ይሄንን ስታስብ ነበር? ይሄ ከወሬ ጋር የሚያገናኘው ነገር የለም። ስለ ውድ ጓደኛ ህይወት ተጨንቄ ነው። ጥርጣሬ እውነት ከሆነ የኦማር ህይወት ያበቃለታል። እውነቴን ነው። የኤሊፍም በተለይ ኤሊፍ እውነት ላልሆነ ልጅ አንቺ ትተሽኝ ሄደሽ ነበር። ግን ኤሊፍ ልጁን በአካል ስታየው ምን ታደርጋለች? ምን ታደርጋለች? ኦማርን ትተዋለች። ሄሎ፣ እዚህ ነኝ። ቶልጋ ደውሎ ከሰጠነው ስዕል ጋር የሚመሳሰል ሰው አግኝቷል እና ስሙ ኤሊፍ ይባላል። አድራሻውን ስላገኘው አሁን እንሂድ። እሺ፣ መጣን። ኤሊፍ ኤሊፍ ኤሊፍ
እንዴት አደርክ? ስነቃ ካጠገቤ ሳጣሽ የሄድሽ መሰለኝ። ለምን ሄዳለሁ? ባለሁበት ቦታ ደስተኛ ነኝ። አስቸጋሪ አትሁን፣ ተቀመጥ። የጣድኩት እንቁላል አለ እንዳይቃጠል። አሁን ጠረጴዛው በምግብ ተሞልቷል፣ ግን ምድጃ ውስጥ ያለው እንቁላል አላማረኝም። የሚሆን አይመስለኝም። እርግጠኛ ነሽ? አስተያየት ከመስጠት በፊት ብትቀምሰው አይሻልም? ሮም እያለሁ ሬስቶራንት ውስጥ ከሚሰራ ጓደኛዬ ነው የተማርኩት። ግን ካልወደድከው ሁሉንም ብቻ ልበላው እችላለሁ። እሺ ሞክረዋለሁ፣ ችግር የለም። ስለዚህ ትቀምሰውና ካልወደድከው ለመብላት አትገደድም ማለት ነው አይደል? አዎ። በቃ እሺ ተይው፣ አትናደጂ። ኤሊፍ ታዩ፣ ችግር የለውም፣ እበላዋለሁ። ነይ ወደዚህ። የኔ ፍቅር ምንድን ነው የሰራሽው? በጣም ቆንጆ ነው። ቀመሰው። አንድ ነገር ተመኝ ብባል ሁሌ ጠዋት ይህንን እንቁላል እንድትሰሪልኝ እመኛለሁ። ማን ነበረ? የሆነ ጣሊያናዊ ሰውዬ ዳቦና የቲማቲም ስጎ በመስራት የሚታወቀው ብሩስኬታ። አዎ፣ እሱ የሚሰራውን እንኳን ብትሰሪልኝ ወይም ምንም ባትሰሪልኝ ብቻ ጠዋት ከጎን የሆነች ልንቃ። ተሳስተሃል ሻምበል። ካሁን በኋላ አዲስ እጮኛ ቢኖርህ ያው ደግሞም የመፈጠሩ ድል ትልቅ ነው። ከእጅሽ መርዝም ቢሆን እበላለው ነው ማለት ያለብህ። እሺ ይኸውልሽ፣ እኔ ከመጣሁበት ቦታ አመፀኞችን መቀበል አንወድም። እኔ ከመጣሁበት ቦታ ደግሞ ደረቅ ሰው አንወድም። ደግመሽ ደረቅ ነው ያልሽኝ? ራስህን እንደዚህ እንድል ያስገደድከኝ ኦማር። አንቺን እኔ በግድ ኦማር ደረቅ ነው ያልሽው? ኦማር ረፍ ነው ያልኩሽ። እሺ አልነካሽ። እሺ ዛሁን አልነካሽ። ያዝኩሽ። ማን ነው ደረቅ? ማን ነው ደረቅ? እኔ ደረቅ? እሺ ትያለሽ? አይደለም። እሺ ትያለሽ? እሺ አመሰግናለሁ ፊሊስ። ዘና ያደርግሻል። ስሚ ኑርፊረን ቀስቅሻት። ቢሮ ልሄድ ስለሆነ አብራኝ እንድትመጣ እፈልጋለሁ። ለመስራት ደስ ብሏን ነበር፣ ግን አሁን የት እንደገባሽ ማንም አያውቅም። እሺ እናት ነው ደርተን። እሺ መኪናውን ምን እናድርገው? ወደ ጋራጅ እንወስዷለን። ቤትሽ ልውሰድሽ። ነይ። መጀመሪያ አንድ ቦታ እንሂድ። ኑልፊርን አናገርሻት? አይ አሁን ጓደኛው አንተ አይደለህ እንዴ? ጠዋት ልታገኛል ነበር እንዴ? ምን ሆና ነው? ወይ ጣጣ፣ አልተነሳችሁ ይሆናል። የምትታገስ መስሎኝ ነበር። በእኔ ቦታ ሆነሽ እንደኔ ራስሽን ብታዩ የልብ ምቴን ብታዳምጪው ይገባሽ ነበር፣ ግን አይሆንም። እንደሱ ቢሆንማ ደስ ይለኝ ነበር። እንደምትወደኝና እንደማትወደኝ ማወቅ እችላለሁ። ስለሱ እርግጠኛ አይደለሽም? ፋቲ፣ አንድ የምፈልገው ነገር አለ። ንገሪኝ። አጎቴ ታሄር ያቀረበልንን ሀሳብ እንቀበለው፣ ከሱ ጋር እንኑር። አስፈላጊ አይደለም። የራሳችንን ህይወት እንመሰርታለን። ከታያዱን ዳር ስንርቅ ነው ለኛ ጥሩ የሚሆነው። ኤሊፍና ኦማር እኛን ለመለያየት መሞከራቸው የማይቀር ነው። አጎቴ ታሄር ከነሱ ይጠብቀናል። እኔም እጠብቅሻለሁ። ሚስቴን መጠበቅ እችላለሁ። ተግባባን? ይገባኛል። አሁን እንደሱ እያልክ ያለው ከክብር አንጻር ነው፣ ግን ኦማርን በጣም ትፈራዋለህ።
እንደሱ ካልሆነ ታዲያ ለምን ሳምንት ሙሉ ተደበቅከው? አዳምጠኝ። ለራሳችን ስንል ይሄ ነገር ያስፈልገናል። ለትንሽ ጊዜ ማለት ነው። የማይሆን ነገር እያሰብሽ ነው። አባቴ በጭራሽ አያስፈልገንም። ስለ ፍርሃቴ እየነገርኩ አንተ ግን የማይሆን ነገር ነው ትለኛለህ። ገና በመጀመሪያው ጠዋት የምልህን ነገር ከቁም ነገር አትቆጥረውም። ጋብቻችንን መሰረዝ እንችላለን። ምክንያቱም እንደዚህ ሆኜ መቀጠል አልፈልግም ፋቲ። ትሰምኛለሽ? ቤት የምንሰራው በእውነት እንጂ በህልማችን አይደለም። ከአሁኑ በኋላ ትዳራችንን እንደ ማስፈራሪያ ለመጠቀም ብትሞክሪ ልብሽን እሰብረዋለሁ። ምንድነው ሲኞሪታ? ስህተቶች መታረም አለባቸው አይደል? እንዴት አደርክ? እንዴት አደራችሁ? ደህና አደርክ? እድለኛ ነሽ ወይዘሪት ኤልፍ። ጥሩ ሰዓት ነው የደወልሽልኝ። ሌሎች ደንበኞች ፈልገውት ነበር፣ ግን ደስ ስላላሉኝ አልሸጥኩትም። እድለኞች ናችሁ። በጣም ጥሩ። ቤት ውስጥ ትንሽ አየር እንዲገባ መስኮቶችን ልክፈታቸው። ስለዚህ ይሄ ቤታችን ይሆናል ማለት ነው። አሪፍ ሰርፕራይዝ ነው። ቤቷ አመለጠን ብዬ ከፍቶኝ ነበር። አሁን አይክፋ። ለደላላው መቼ ነው የደወልሽለት? አሁን አሰጋሽኝ ሲኞሪታ። የምታደርገውን ነገር በሙሉ ትነግረኛለህ? አረ ቤታችን ያምራል። የኤሊፍና የኡማር ቤት። ካን ልጄ ቦርሳህን። ምን አይነት እናት ነሽ? ለምንድን ነው በጠዋት ያልቀሰቀሽኝ? የትምህርት ቤት ባሱ ትምህርት ቤት ደርሶ ይሆናል። አሁን አንዳንድ ኃላፊነቶችን መሸከም አለብህ። ሩጥ፣ አታናደኝ። አክስቴ ምን ሆነሻል? ኑርፊርን እየፈለኳን ነበር። ከጧት ጀምሮ ልትገኝ አልቻለችም። የት እንዳለች ማንም የሚያውቅ ሰው የለም። በዛ ላይ ስልኳንም አታነሳም። እዚህ ጋር የድሮ ድንጋዮችን አስቀምጣለሁ። ከዛ ኮከብ ያለባቸውን ደግሞ ፊት ለፊት ለብቻቸው ለይተን እናስቀምጣቸዋለን። ቆንጆ ናቸው፣ ለማየትም ደስ ይላሉ። ምን ታስባለህ? አንቺ እንደፈለግሽ። ጽጌረዳዎቹም ያምራሉ፣ አልጠወለጉም። ውሃ እያጠጣሁ በደንብ በከረከማቸው ጥሩ ሆነው ያድጋሉ። እሺ። እዚህ መስኮት ላይ ደግሞ የምታመጣልኝን ሐምራዊ አበባዎች አስቀምጣለሁ። እሺ፣ ይህ የሂሳብ ቁጥራችን ነው። 20 ሺህ ብር መክተት አለባችሁ። ውሉ በዛሬው ምሽት ያበቃል። በአንድ ምሽት ዋጋው ጨመረ? አይ የቅድሚያ ክፍያውን ሳልነግርህ ረስቼው ነው። በጣም ይቅርታ እባክህ። እንዴት ይሄን ትረሳለህ? ኦማር፣ አብረን እንከፍለዋለን። እሺ። አይ ለእኔ ተይው፣ ይሄ የኔ ግዴታ ነው። እሺ ወንድም፣ በኋላ እናገራለሁ። ይጠብቃለሁ። እንኳን ደስ አላችሁ። በጣም አመሰግናለሁ። በቃ አሁን እጄ በር ላይ የተለጠፈው ምልክት አነሳዋለሁ። ጥሩ። ውብ ይሆናል። አዎ ይሆናል። ኤሊፍ፣ አንዱን መስኮት ስንቴ ነው የምታነሺው? አንድ አይደለም፣ የማነሳው ከተለያየ አንግል ነው። ዲዛይነር ስለሆንኩ ከአንተ የተለየ አስተያየት ነው ያለኝ። ስራህን እንዴት እንደምትሰራ ነግሬህ ያውቃለሁ? አዎ የኔ ውድ፣ የኔ ስራ ውስጥ ገብተሽ አታውቂም? ማለትም ወደ መጋዘኑ መኪናሽን ነርተሽ መሄድሽን እንርሳው ከተባለ አዎ። ጊዛም ጎበዝ መሐንዲስ ነች። እያንዳንዱን ነገር ካላስረዳዋት ትጨቀጭቀኛለች። እሱን አልፈልግም። ታክሲ መጥቷል። ታክሲ ፈልጋችሁ ነበር? አዎ። ቤት ገባና ልብሴን ቀይሬ ወደ ቢሮ ሄጄ የተሰራው ነው ያለው። በኋላ እንገናኛለን። ስለ ታየር ወይም ስለ ኢፔክ ልጅ አዲስ ዜና ካለ ደውልልኝ። እሺ? እሺ።
ኑልፌር የት ነሽ? ስልክሽን ለምን አታነሽም? መልእክትም አትመልሽም? ኦማር ፋቲን ትናንት ማታ ገባሁት። ፋቲን ትናንት ማታ ገባሁት። ምን እያልሽ ነው ኑልፌር? ግዴታ ማድረግ ነበረብኝ። ምንም ምርጫ አልነበረኝም። ግን ሁሉንም ነገር አስረዳህና ይገባሃል። የት ነሽ? ንገሪኝና መጥቼ ወስድሻለሁ። አይ አሁን እንዳትመጣ። ማለቴ አሁን ሀሳባችን ይሳካል። አሁን እኔና ፋቲ ታየር ቤት እንኖራለን። ሲዲውን ፈልጌ ያመጣልሃለሁ። ኑልፌር ሲዲውን እርሺው። ማንም እንድታመጭ አልጠየቀሽም። እቅዳችንን ሰርዘነው ነበር። ካለሽበት ቦታ አሁኑኑ ውጪ። ጨዋታውን ሳትጀምሪ ታዩ። ኦማር አዳምጠኝ። ይህንን እቅድ ብታበላሽብኝ እየዋሸነ ነው የምለው። እክድሃለሁ። ደግሞ ፋቲ እንዲናደድብኝ የምትፈልግ አይመስለኝም። ምን ሊያደርገኝ እንደሚችል ሁላችንም እናውቃለን። እባክህ ፍቀድልኝ። ያለሁበት ቦታ ሰላም ነኝ። ኑልፌር ቆይ፣ ኑልፌር አዳምጠኝ። ኑልፌር ምኗ ቀዥቃዣ ናት? ውድ ቤተሰቦቼ በጣም እንዳሳሰብኳችሁና በጣም እንዳዘናችሁብኝ ያውቃለሁ። ግን ልቤን አዳምጬ ተከትያለሁ እና በጣም የምወደውን ሰው ፋቲን ትናንት ማታ አግብቼዋለሁ። እባካችሁ ደስታዬን እንዳታጠፉት። ስለ እኔና ስለ ባለቤቴ አታስቡ። እኔም ማጣት ካልፈለጋችሁ ፍቅሬንና ጋብቻዬን እንድታከብሩ ጠይቃችኋለሁ። አስሊ ፒናር እናቷን ለማየት ለትንሽ ቀን ሄዳለች። እንደምታውቁት ከሆነ መርትም እዚህ አይደለም። እዚህ ትልቅ ቤት ውስጥ ብቻዬን ያለሁት። አሁን ቤቴ ቤት መስሏል። እድሜ ለእናንተ እንዴት ደስተኛ እንደሆንኩ ልገልጽላችሁ አልችልም። ዲዛይነር መጥራት ትችላለሽ። ከዛ እንደፈለግሽ አድርገው ሊያስተካክሉት ይችላሉ። ማረፊያ ክፍልሽ ነው። ይሄንን ክፍል ብዙም አልወደድኩትም። ስለዚህ ይቅርብን። በነገራችን ላይ ታች ያለውን ክፍል በጣም ወድጄዋለሁ። ከቢሮ አጠገብ ያለውን ማለቴ ነው። እኔና ፋቲ እዛ መሆን እንችላለን? ኑልፌር ክፍሉ ጠባብ ነው። አንድ አልጋ ብቻ ነው የሚችለው። ግን በደንብ ብርሃን አለው። ግን ልጄ አንዳንዴ ማታ ማታ ቢሮ ስራ እየሰራሁ አመሻለሁ። እንግዶችም ሊኖሩኝ ይችላሉ። ስብሰባም ይኖራል። ብዙም ሰላም አታገኙ። አይሆናችሁ። እኔም ብዙ ሰው ከሚኖርበት ቤተሰብ ነው የመጣሁት። አጎቴ ታየር፣ ይቅርታ አባቴ። ግን ምንም ችግር የለውም። እንደውም በጣም ደስ ይለኛል። መቼም አባዬ ብለሽ ስለጠራሽኝ የምትፈልጊውን ነገር አደርግልሻለሁ። ስማኝ ልጄ፣ አሁኑኑ ከዲዛይነሮቹ ጋር ተነጋገር። እናታች ያለውን ክፍል አሁኑኑ መስራት ጀምሩ። ሁሉም ነገር ምራቴ እንደፈለገችው ይሁንላት። እንኳን በሰላም ወደ ቤትሽ መጣሽ የኔ ምራት። ደስተኛ ሁኚ። አሁን እንሂድ። ፈልጋለሁ። ኑልፌር የት ነች? ታየር ዱንዳር ትሰማኛለህ? ኤሊፍ ነች። ታየር በሩ ክፈተው። እህቴ ማናገር ፈልጋለሁ። ችግር ያለባት አማች መጣች። በሩ ክፈተው። ፋቲ እባክህን ተመለስ። ሲሰለቻት ራሷ ትሄዳለች። በራችን ላይ ስለሆነች ባይሆን ሰላም ልበላት። ኑልፌር ኤሊፍ ልታናገራት ከሆነ በፍጹም እንዳትሄድ ፋቲ። ለምን? አሁን እንደቆሰለች ወፍ ነች። ስለዚህ መጀመሪያ እኔ ላናግራት። እሺ። ኑልፌር አሁኑኑ በሩን ክፈቱት! በሩን ክፈቱት! ኑልፌር እህቴ የት ነች? ምን ነው ኤሊፍ፣ ምን ሆንሽ? ዛሬ ሽጉጥ ይዘሽ አልመጣሽም? ምን ነው ረስተሽ መጣሽ? ከቤተሰቦችና ከእህቴ ጥግ እንዳትደርስ አስጠንቅቄ ነበር። ኑልፌር የት ነች?
በጣም እንደተናደድሽ ይገባኛል። እኛም በጣም ገርሞናል። በፍጥነት ነው የተጋቡት። ግን ምን ማድረግ እንችላለን? ልጆቹ ደስተኞች ናቸው። ሌላው ምንም አይጠቅምም አይደል? እህቴ የት ነች? ኑልፊር! ኑልፊር! ኑልፊር ሕፃን አይደለችም። ትልቅ ሴት ነች። በፈቃዷን ያገባችው። ማንም አላስገደዳትም። እህቴ በፈቃደኝነት ያን ያንተ ልጅ በጭራሽ ልታገባው አትችልም። አሁን እያንቋሸሽኝ ነው ዴሊፍ። አንዴ ተዛምደናል፣ ቤተሰቦች ሆነናል። በጣም ባለጌ ሆነሻል። ያሳፍራል። ስማ፣ ምናችንም አይደለህም ታርዱንዳር። ሰማኛለህ? መቼም ምናችንም አትሆንም። እህቴ የት ነች? እህቴን አምጣልኝ። የሚገርመው ልጆቹ ላይ ለምን ኤሊፍን አልጋበዛችኋትም ብዬ ስጮህባቸው ነበር። ትክክል ነበሩ። እስቲ ራስሽን ተመልከች። ይሄ አልባሌ ጸባይሽ ነው ሁልጊዜ እንድትሸነፊ የሚያደርግሽ። ያሳዝናል። ይህንን ጊዜ ደስ ብሎን ብናሳልፈው የተሻለ ነበር አይደለም? መሳደብህን ቀጥል፣ ግን ይህን እንዳትረሳ። ስማ፣ መቼም ቢሆን እህቴን ለዛ አብድ ልጅ አልተውለትም። ምን ልታደርጊ ነው? በጣም ማወቅ ፈልጋለሁ ወይዘሪት ኤሊፍ። እባክሽ እስቲ አማክሪኝ። እህቴን አምጣት። ልቀቂ። እህቴን አምጣት። ኤሊፍ! እህቴ የት ነች? ኤሊፍ! እህቴን አምጣልኝ። እህቴን አምጣልኝ ታርዱንዳር። ኤሊፍ! በቃ ኤሊፍ፣ በቃ ሻምበል ኦማር መጣ። ትዕግስቴን ከማጣቴ በፊት አሁን ውሰድልኝ። ልታሳብደን የምትፈልገው ታያርዱንዳር? ራሴን አመመኝ። ሁለቱንም ከዚህ ዞር አድርጓቸው። እንዳትነካኝ። እጅን ዞር አድርግልኝ። ልቀቀኝ፣ እንዳትነካኝ። ዞር በል። ይኸውልህ ሰዎችን ከዚህ ዞር አድርጋቸው፣ ካለበለዚያ ፖሊስን በመተናኮል አስራቸዋለሁ። አሁን ኑልፊር እንድትመጣ ንገራት። ካለበለዚያ እኔም ኤሊፍም የትም አንሄድም። እንድትመጣ ንገራት፣ ካልሆነ ወደ ውስጥ እገባለሁ። አሁን ኑልፊር እንድትመጣ ንገራት። ካለበለዚያ እኔም ኤሊፍም የትም አንሄድም። እንድትመጣ ንገራት፣ ካልሆነ ወደ ውስጥ እገባለሁ። ለብዙ ጊዜ ለማየት ስፈልግ የነበረውን ቤተሰብ አንድ ላይ ተሰብስበው ስለመጡ ላያቸው ነው። ኤሊፍ፣ ኑልፊር የት ነች? ሰላም አቶ ታይር። ሰላም ወይዘሮ ነደርተን። እዚህ ለመኖር እንደመጣች ሰምቻለሁ፣ ግን ምንም ልንገናኝ አልቻልንም። አጎት፣ ጥሩ ማስመሰሉን ተወውና በትክክል ተናገር እባክህ። በሚያሳዝን ሁኔታ የወንድሜ ልጅ ያልተገባ ጋብቻ ከልጅ ጋር መስርታለች። ግን እዚህ በመቆም ምንም የምናመጣው ነገር የለም። በስነ ስርዓት እናውራ እና ማንም አይናደድም አይደል? አዎ፣ እኔም እሱ ትክክል መሆኑን አምናለሁ። ግቡ ግቡ ልጆች ግቡ። ወይዘሮ ነደርተን፣ መቼም የመጣሽው ኤሊፍንም ወደ ቀልቧ ለመመለስ መሆን አለበት። ባለጌና ስርዓት የሌላት ልጅ ሆናለች። ይሄ እሷን አይመጥናትም እና የእሷ ባህሪም አይደለም። እኔን አታከብረኝም፣ ግን አንቺን ልታከብር ትችላለች። እንኳን ደህና መጣችሁ። አንተ ውሻ እስካሁን ያደረግከው ነገር አልበቃለም? በቂ አይደለም? የእኛ ቅጣት አንተ ነህ ታውቃለህ። ሁሌም ቅጣታችን ይህ ስነ ስርዓት አይደለም፣ ያሳፍራል። እጅን ዞር አድርግ። ማነ ቤቴ ድረስ መተህ የምትጮህብኝ? አታበሳጨኝ። አቁሙ። ምን እያደረጋችሁ ነው? እኔ ቤት እንሂድ። ከዚህ በኋላ የትም አልሄድም ኤሊፍ። ስለ እኔ ምንም አያገባሽም። ከዚህ ቤትና ከህይወቴ ውስጥ ውጭልኝ። ተይኝ በቃ። ይኸውልሽ ባለቤቴን በጣም ወደዋለሁ እና ደግመሽ እኔን ማየት ከፈለግሽ እንደዚህ መሆንሽን አቁሚ። ባለቤትሽ ጥሩ፣ እኔንም ደግመሽ አታይኝም። እናም ካሁን በኋላ ኑልፊር የምትባል እህት የለችኝም። ተግባባን? ፋቲ
ከዚህ ቦታ ወሰደኝ እባክህ። የአባታችንን ገዳይ ስም የመጠሪያ ስምሽ ማድረግሽን አላምንም። ኑልፊር መቼም ይቅር አልልሽም። ትሰሚኛለሽ? መቼም ይቅር አልልሽም። ኤሊፍ በቃሽ፣ ነይ እንሂድ። ምርጫ ሁሌም አንድን ነገር መተው ነው ኑልፊር። ወስነሽ ፋቲን ስትመርጭ እኛን የተውሽን። እመኝኝ የኔ እህት፣ እኔም ከልቤ ሙሉ በሙሉ አውጥቼ ጥልሻለሁ። ኤሊፍ በቃሽ፣ ሚስቴ እንድታስከፊያት አልፈልግም። አዝናለሁ። ነይ አስሊ እንሂድ። እደውልልሃለሁ። ኑልፊር ካሁን በኋላ ኃላፊነቴ ነች። ልክ እንደ ልጄ ማለት ነች። ከፈለጋችሁ እየመጣችሁ ልትጠይቋት ትችላላችሁ። ማለቴ ከዚህ በኋላ ልታያችሁ ከፈለገች በእርግጠኝነት እንነጋገራለን። ሀሳብ አይግባሽ። በዚህ ጉዳይ ዙሪያ ገና እንነጋገራለን። አንተም አታስብ። ለጊዜው ግን ትንሽ እንረጋጋ እና ያልከው ነገር ትክክል ነው አቶ ታይር። በፊት ማንም አልነበራቸውም። የተሰበረ ክንፍ ነበር ያላቸው። ብቸኛ ነበሩ። ግን ካሁን በኋላ እኔ ከለላ ሆናቸዋለሁ እና ማንም እንዲደርስባቸውም ጫፋቸውንም እንዲነካ በጭራሽ አልፈቅድም። ኤሊፍ፣ ኑ ልጆች፣ አስሊዬ እንሂድ። መልካም ቀን። ደህናው ነው።